ሼክ ሙሐመድ ኢብኑ አብዱል ወሃብ ደጋግመው ስለ ተውሂድ ሲያስተምሩ በጣም ደስቶባቸው ኖሮ ተማሪዎች እስኪ ስለ ፊቅህም ስለ ሲራም ስለ ተፍሲር የተለያዩ ርዕሶች ብታስተምረን ደግሞ አሏቸው። ኢንሻአላህ አስብበታለሁ አሏቸውና ከተለያዩ በኋላ የሆነ ሰው ጋር ተገናኙና ፊታቸው ቅጭም ይላል። ሰውየው ሲያናግራቸው ፊታቸው ይለዋወጣል። ከዛ ከሰውየው ጋር ከተለያዩ በኋላ ምን ሆነህ ነው አሏቸው ተማሪዎች። አይ ሰፈር ቀይሮ እዚህ ሰፈር የገባ ሰው እንዳለ ነገረኝ እና የሰፈሩ ቆሌ ጅን እንዳይጣላው እንደ እርድ እንዳረደ ዶሮ እንዳረደ ነግሮኝ ነው አሉ። አላህ ይህዲህ አላህ ይምራው አሉ ተማሪዎች። ለማንኛውም ተግባሩ በትክክል ተከስቷል የሚለውን ለማጣራት ሰው ልክ ያለው አሉ። ከዛ በቀጣይ ቀን ላይ ደርስ ሊጀምሩ ሲሉ የትናንትን ጉዳይ የሚያጣራ ሰው ልክ ነበር። ሰውየው ለሽርክ አላረገም፣ ነገር ግን በእናቱ ላይ ዝሙት ፈጽሟል አሉ። በዚህን ጊዜ ተማሪዎች ተቆጡ በኃይለኛ። ይሄ ዝም መባል የለበትም ከባድ ክስተት ነው፣ እንደዚህ ነው ተንጫጩ። እኔ እኮ ተውሂዱ የገባችሁ መስሎኝ ነበር፣ ለካ ገና ናችሁ አሉ። ያንኛውን ስነግራችሁ ለሽርክ ለባዕድ አምልኮ ለጅን አረደ ስላችሁ አላህ ይህዲህ አላህ ይምራው ብላችሁ ቀለል አድርጋችሁ ነው የገለጻችሁት። ዝሙት ፈጸመ ስላችሁ ግን በኃይለኛ ተቆጣችሁ። በእርግጥም ያስቆጣል እኮ፣ ግን የትኛው የከፋ ነው ወንጀሉ? ይሄ በሐቂቃ ዝም ብሎ እንደ ጠቅላላ ዕውቀት ቢነገር ብዙዎቻችን ልንለው እንችላለን ሽርክ የከፋ ነው። ወደ ተግባር ሲመጣ ግን ስሜታችን የምናንጸባርቀው ከሽርኩ ይልቅ ከሽርክ ያነሱ ክስተቶች ላይ የበለጠ ነው የምንጮኸው። የመስጂዳችን ኢማም አላህ ያድርገውና ሽርክ ቢፈጽም እንከተለው አንከተለው እንከራከራለን። ሌላ ጸያፍ ነውረኛ ተግባር ፈጸመ ቢባል እንዴት ነው ይሄ ኢማም የሚሆነው ነው የሚባለው? ወይ ደግሞ ህዝብ በተሰበሰበበት ሲዘፍን አየነው እንደዚህ ፈጸመ ጸያፍ ነገር አረገ ቢባል እንዴት ነው እሱ ኢማም የሚሆነው? ምናልባት ኺላፍም ላይኖር ይችላል። በአንድ ድምፅ ሁሉም እናስገልለው ነው የሚለው። ይሄ ሽርክን ከግዝፈቱ አንፃር ከአደጋው አንፃር ውስጣችን የሰረጸው ነገር ገና ጤነኝነት እንደሚቀረው የሚያሳየን ነው። በደንብ መፈተሽ የሚፈልግ ወደዚሁ ልመለስ። አላህ ካዘዘ ተውሂድ በሶስት ይከፈላል። የዛሬው መልእክቴ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደሚታወቀው የተፈጠርንበት ዓላማ ወንድሞች እህቶች ምንድነው? ተውሂድ ነው። አላህን በብቸኝነት መገዛት ማለት ነው ተውሂድ። እሱም መነጠል ማለት ነው። በሶስቱም የተውሂድ ክፍል እሱም ብቸኛ ማድረግ ማለት ነው። ታዲያ አንደኛው ተውሂድ ሩቡቢያ ይባላል። አላህ ሱብሓነሁ ወተዓላ በፈጣሪነቱ ብቸኛ ማድረግ ማለት ነው። ሁወ ኢፍራዱላሂ ቢአፍዓሊሂ አላህን በስራው ብቸኛ ማድረግ። መፍጠር የሱ ስራ ነው። መግደል የሱ ስራ ነው። ህያው ማድረግ የሱ ስራ ነው። ኩለ የውሚን ሁወ ፊ ሻን ሁሌም አላህ ሱብሓነሁ ወተዓላ ስራ ላይ ነው። አላህ ከፊሉን ህያው ያደርጋል፣ ከፊሉን ይገላል፣ ከፊሉን ይሾማል፣ ከፊሉን ይሽራል። ይሄ ማን ስራ ነው? የአላህ ስራ ነው። ይሄን የተውሂድ አይነት የሰው ልጆች አብዛኞቻቸው ያረጋገጡት እውነታ ነው ማለት ነው። ብትጠይቃቸው ፈጣሪ ማን ነው ብትላቸው አንድዬ ነው ይሉሃል፣ አላህ ነው ይሉሃል። ሐታ መካ ጣዖታውያኖች ማለት ነው። ሁለተኛው የተውሂድ ክፍል ሁወ ተውሂድ አልኡሉሂያ ተውሂድ አልኡሉሂያ ይባላል፣ ወይ ተውሂድ አልኢላህ ይባላል። ምን ማለት ነው? ሁወ ኢፍራዱላሂ ቢልዒባዳ በአምልኮ አላህን ብቻ መነጠል። ዱዓ ስታረግ አላህን፣ እስቲጋሳ ከባድ ሀጃ ሲኖር ከባድ አጣብቂኝ ስትገባ አላህን፣ ነዝር ስለ ስትገባ ለአላህ፣ ውስጣዊ ስጋት ለአላህ፣ ሁሉንም የዒባዳ አምልኮ ክፍል ለአላህ ማድረግ ይሄ ተውሂድ አልኡሉሂያ ይባላል ማለት ነው። ከአላህ ውጭ ማንም አይጠራም። ከአላህ ውጭ ማንም አይመለክም። አላህ ሱብሓነሁ ወተዓላ ይላል ወላ ተድዑ ሚን ዱኒላህ ማ ላ የንፈዑከ ወላ የضሩክ ፈኢን ፈዐልተ ፈኢነከ ኢዘን ሚነ ዛሊሚን። ከአላህ ሱብሓነሁ ወተዓላ ውጭ የማይጠቅም የማይጎዳ አትጣራ፣ አታምልክ ይላል። ይሄን ካደረስክስ የዛን ጊዜ አንተ ከሙሽሪኮች ከበደለኞች ትሆናለህ ማለት አላህ ሱብሓነሁ ወተዓላ ያስቀምጣል። ይሄ ነው ቁርአኑ የሚለው ማለት ነው። እዚህ ነቢያቶች ሁሉ የተላኩበት ዓላማ ይሄ ነው። ሰዎችም ምን ዒባደት ልዒባድ ኢላ ዒባደት ረቢ ልዒባድ ፍጡራንን ከማምለክ ፈጣሪ አላህን ብቻ ወደ ማምለክ እንዲጣሩ ነው ያደረጉት ማለት ነው። ከዚህ አንጻር አላህን ብቻ ማምለክ የተፈጠርንበት ዓላማ ነው ማለት ነው። ሶስተኛውና የመጨረሻው ተውሂድ አልአስማኢ ወሲፋት የሚባለው ነው። አላህ ሱብሓነሁ ወተዓላ በስሙ በባህሪው ብቸኛ ማድረግና መነጠል ነው። አላህ ስም አለው ወይ? አዎ ስም አለው። ባህሪ አለው ወይ? አዎ ባህሪ አለው። ከየት ነው የምናጸድቅለት? ሚነል ኪታብ ወሱና ቁርአን ላይ ሐዲስ ላይ የመጣውን እንደመጣው መቀበል። ይሄ የሰለፎች መንገድ ነው ማለት ነው።
ግልጽ ነው አይደል? አላህ ራሱን በሰየመበት አላህ ሱብሓነሁ ወተዓላ ራሱን በወሰፈበት መልኩ ለሱ ስምና ባህሪ እናጸድቃለን። ሚን ገይሪ ተሕሪፍን ያለምንም ማዛባት ወሚን ገይሪ ተሕሪፍን ወላ ተዕጢል እንደዚሁም ባዶ ሳናረግ ወሚን ገይሪ ተምሲልን ወላ ተኪፍ ሳናመሳስል እንደዚሁም ደግሞ አኳኑ እንዲህ ነው እንዲያ ነው ሳንል አኳኑ ስላልተነገረን ማለት ነው። ለምን ለይሰ ከሚስሊሂ ሸይ እሱን የሚመስል የለም ይላል። ወሁወ ሰሚዑ አልበሲር እሱ በጣም ሰሚና ተመልካች ነው ይላል አላህ ሱብሓነሁ ወተዓላ። የአላህ መስማት እንደ ሰው አይደለም፣ የአላህ መመልከት እንደ ሰው አይደለም። ይኸው ሰሚ ነው እያለ ነው ማለት ነው። ሰዎች ይሰማሉ፣ የሚሰሙት የተገደበ ነገር ነው፣ ቅርብ ያለውን ነገር ነው የሚሰሙት። አላህ ሁሉን ነገር ይሰማል። ሰዎች ያያሉ፣ አላህም ያያል። ሰዎች የሚያዩት እዚህ አጠገባቸው ያለውን ነው። አላህ ግን እያንዳንዱን ነገር ያያል። ሀታ ጉንዳን ውስጥ ያለውን ነገር ያውቃል፣ አላህ ይመለከታል። ስለዚህ ለሱ የመጣውን ቁጭ ማድረግ እንደመጣ ማስቀመጥ የአህል ሱና ወልጀማዓ መንገድ ነው ማለት ነው። ሌላ በዚህ ላይ መጨረሻ መልእክቴ ምንድነው? ተውሂድ በሶስት ይከፈላል የሚባለው ቢድዓ ነው የሚሉ ሰዎችን ትሰማለህ ማለት ነው። ከየት አመጣችሁት? ይኸው ዑለማዎቹ በማጥናት ተውሂድ በዚህ እንደሚከፈል አስቀመጡ። ከቁርአን ከሐዲስ የተጣቀሰ እንጂ አዲስ የመጣ ነገር አይደለም። ልክ አሁን ለምሳሌ የሉጋ ሰዎች ከላም ማለት هو اللفظ المركب المفيد بالوضع ብለው እንደሚጠቅሱት አቅሳሙል ከሊማ እስሙ ወፊዕሉ ወሐርፍ ለምሳሌ የቃላቶች አይነት ስም፣ እንደዚሁም ግስ፣ እንደዚሁም ደግሞ ሐርፍ ሆይ ህዋቶች ናቸው በማለት እንደሚያስቀምጡት ይሄን ከየት አመጡ? ቁርአን ላይ እንደዚህ ተጠቅሷል? አልተጠቀሰም። በማጥናት ከሊማዎች ወይም ደግሞ ቃላቶች ከዚህ አይወጣም እንደተባለ ሁሉ ተውሂድም በዚህ ውስጥ ይካተታል ማለት እንጂ አዲስ የመጣ ነገር አይደለም። ተውሂድን ላለመቀበል የማያደርጉት ጥረት የለም ማለት ነው። ዋናው ቁም ነገሩ አላህን ብቻ አምልክ፣ በሶስቱም የተውሂድ ክፍል ለሱ ብቻ ጥርት አድርግ፣ ጀነትን ትገባለህ። አላህ ይወፍቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የዒባዳዎች ሁሉ መሰረታቸው ተውሂድ ነው። ያለ ተውሂድ አላህን ተባረከ ወተዓላ ብቸኛ አምላክ መሆኑን ሳያውቁ ሳይረዱ ይህን ሳይቀበሉ ዒባዳ ቢያደርጉ ዋጋ አይኖረው። ከተውሂድ ጋር ትንሽ መልካም ሥራ ይበዛል፣ ይባዛል፣ ጀነት ያስገባል። ያለ ተውሂድ በብዛቱ የምድር አሸዋን ቢያክል በግዝፈቱ የምድር ተራራዎችን የሚያክል መልካም ሥራ ቢሰሩ እንኳ ያለ ተውሂድ ዋጋ አይኖረውም። አላህ ዘንድ ተባረከ ወተዓላ ተቀባይነትም አያገኝም። ተውሂድ በአፍ ብቻ የሚባል ቃል አይደለም። ላኢላሃ ኢለላህ ያለ ሁሉ ተውሂድ አለው ማለት አይደለም። ተውሂድ እውቀት ያስፈልገዋል፣ ግንዛቤ ያስፈልገዋል፣ ጥንቃቄ ያስፈልገዋል። ሶላት ለመስገድ የተደረገ ውዱእ ጥንቃቄ ከሚያስፈልገው በላይ ተውሂድ ጥንቃቄ ያስፈልገዋል፣ ጥበቃ ያስፈልገዋል። አንዴ ብቻ ላኢላሃ ኢለላህ ስላሉ ወይም ደግሞ በአካል ሶላትን በመስገድ ጎንበስ ቀና ስላሉ ብቻ ከሽርክ ጠርቶ የተውሂድ ባለቤት ይኮናል ማለት አይደለም።